ሰላም እንዴት ናችሁ? ይሄንን ቪዲዮ የምቀርጸው ለኔ ቅርብ ለሆናችሁ ቤተሰቦች በሙሉ ነው። ለዘመድ ወገኖቼ፣ አብራችሁ ላደጋችሁ ጓደኞቼ፣ ማንኛውም ለኔ ዘመድ የሆናችሁ ለምታቁኝ ለማቃችሁ ጎረቤት ሆነን አብረን ላደግን እንዲሁ በስራም በተለይ አጋጣሚም ሰላምን ለምታቋት በሙሉ ለእናንተ ነው ቪዲዮ ቀረጽኩት። በርግጥ ቲክቶክ ላይ እንደመውጣቱ ደግሞ ፎሎ የምታደርጉኝ ሰዎች ደግሞ ፎሎ የምታደርጋት ሴት ምን አይነት ናት የሚለውን ለማወቅ ከፈለጋችሁ እንዲሁ ደግሞ ቪዲዮ ሲመጣ የምታዩ ሰዎች ካላችሁ ደግሞ ከሆነ ሰው ህይወት ታሪክ ትምህርትን የምትወስዱ የምትማሩ ሰዎች ካላችሁ ይሄን ቪዲዮ በአንድ ክፍል የሚያልቅ አይመስለኝም። ግን የህይወቴን ትልቁን ክፍል 5 ዓመት ከ6 ዓመት በላይ የፈጀብኝን ይሄንን ታሪኬን ነው የምነግራችሁና እንድታዳምጡኝ እፈልጋለሁ። በተለይ ዘመድ ወገኖቼ ቲክቶክ ፕላትፎርም ላይ የምታዩት ሰላም ለየት ብለባችኋለች። አብዝታ መጽሐፍ ቅዱስን አንብቡ የምትል አብዝታ ስለ ክርስቶስ ኢየሱስ የምታወራ ሆናለችና እንዴት ወደዚህ ሳቤ እንደመጣው ማወቅ ያስፈልጋችኋል ብዬ ስላሰብኩኝ በእውነት ይሄንን ታሪኬን ላለመናገር ብዙ አስቤ ነበር። ግን የእግዚአብሔር ሐሳብ ሆኖ ይመስለኛል አብዝቼ ቁጭ ብዬ ረጅም ሰዓት ቢፈጅም ራሴን ለመቅረጽ የወሰንኩበት። ምን ያህል ፈሪ እንደሆንኩኝ በደንብ አድርጋችሁ ታውቃላችሁኝ። እንደዚህ ለሚዲያ የተፈጠርኩ አይነት ሰው ብሆንም ግን እንደዛን አይነት ሰው ሳልሆን ተደብቄ መጻፍ የምችል አይነት ሴት ነበርኩኝ። ግን ወደዚህ አይነት ሐሳቤ ያመጣኝ እግዚአብሔር ነውና በእንደዚህ አይነት መንገድ ሰላምን አታቋትም። ለልጆች የተረት መጽሐፍ ስትጽፍ፣ ታሪካዊ ነገሮችን ስታነብ፣ ላይብራሪ ለመገንባት ከፍ ዝቅ ስትል፣ አንዳንድ ምልከታዎችን በተለየ መንገድ ስታይ ወይ ስትገጥም ነው የምታቋት እንጂ ሰላም መጽሐፍ ቅዱስን አንብቡ እያለች የምትወጣ ስለ ክርስቶስ ኢየሱስ አብዝታ የምትናገርን ሰላም ብዙ አታውቁምና እንዴት ወደዚህ ሐሳቤ እንደመጣው እግዚአብሔር በፈቀደ መጠን አሁን እንግዲህ የሚያሳስበኝን ታሪኮች ለእናንተ ነግራችኋለሁ። በአንድ ቪዲዮ አያልቅም እንዳልኳችሁ። ግን የመጣውበት ጆርኒ በጣም ረጅም ስለሆነ የማስታውሳቸውን እግዚአብሔር ለእናንተ ልብ ላይ በዚህ መንገድ ሊያሳውቃችሁ የሚፈልገውን ያክል ታሪክ ነግራችኋለሁ። ታሪኬ በጣም ረጅም ነው። ይሄ አሁን የመጣሁበትን ሐሳቤ ወጥቼ ለመናገር 5-6 ዓመት ከዛ በላይ ፈጅቶብኛል። እኔ እንደዚህ ሁኜ ተሰርቼ እንደወጣ በጣም አስቸጋሪ ሴት የነበርኩኝ ነኝ። ምክንያቱም በጣም ብዙ ነገር በማንበብ በማወቅ በሚታይ በሚዳሰስ ነገር ለማመን የምሮጥ አይነት ሴት ስለሆንኩኝ ያው የምታቁኝ አሁን ቪዲዮውን ስትመለከቱ ታሪኬን ነግራችኋለሁ። አዲስ ስለሆናችሁ ደግሞ ያው ራሴን ማስተዋወቅ ስለሚገባኝ እግዚአብሔር እንግዲህ የፈቀደው ጊዜ አሁን ስለሆነ ይመስለኛል ይሄን ቪዲዮ መቀርጸው እና ስሜ ሰላማዊት ሀጎስ ይባላል። ተወልጄ ያደግኩት ባህር ዳር ነው። ባለትዳርና የ3 ልጆች እናት ነኝ። ይሄ አዲስ ቪዲዮውን ለምትመለከቱ ሰዎች ነው ይሄንን የምነግራችሁ። ግን አብዝታችሁ ይሄን ቪዲዮ እንድትመለከቱት ምኞቴ የሆነው ዘመድ ወገኖቼ፣ አብሮ አደግ ጓደኞቼ የምታቆኝ የማቃችሁ ነው። ምክንያቱም ይሄ ነገር ለእናንተ ያስፈልጋችኋል ብዬ ስላሰብኩኝ ነው ይሄን ቪዲዮ ለመቅረጽ ያሰብኩት። ወደዚህ ሳቤ እንዴት መጣው? ያው ድሮ ከዛሬ ረጅም ዓመት 15-16 ዓመት በፊት እኛ ቤት ተከራይቶ የሚኖር ደመቀ ጋዲሳ የሚባል ሰው ነበረ እና የባህር ዳር ዩኒቨርሲቲ መምህር ነው። እኛ ጋር ልክ እንደ ፋሚሊ ሆነና ሲያገባ ከኛ ቤት ወጣና የራሱ ቤት ኖረው። ከዛ ግን ከባህር ዳር ዩኒቨርሲቲ ተቀይሮ ወደ አዲስ አበባ ዩኒቨርሲቲ በሚሄድበት ሰዓት ያንን የገዛውን ቪላ ከነ ሰርቪሱ ቤት ባህር ዳር ዩኒቨርሲቲው ለሚያስተምሩ ለህንዳውያን ፕሮፌሰሮች ዶክተሮች አከራየውና እነሱን እኔ ባለችኝ እንግሊዘኛ ባህር ዳርን እንዳሳያቸው እንዳስተዋወቃቸው ገበያ ላይ በሚገበያዩበት ጊዜ አንዳንድ ነገሮችን እንዳስተዋወቃቸው ከኔ ጋር አስተዋወቃቸው ማለት ነው። እና እነዚህ ሰዎች የኔን ህይወት ዳይሜንሽን የሚቀይር በጣም ብዙ ነገር አድርገዋል። እነዚህ ህንዳውያን እምላችሁ ማለት ነው። በጣም ብዙ ምሁራኖች ናቸው፣ ዶክተሮች፣ ፕሮፌሰሮች ናቸው። ሙሉ ቪላውን ከነ ሰርቪሱን ያከራያቸውና ከነሱ ጋር ተዋወቅኩኝ። እንግዲህ ከዛሬ 9 ዓመት በፊት በሉት ፖለቲካ የዘር ምናምን ነገር በበዛበት አስቀያሚ አይነት እሳቤ በሰው ልጆች ላይ እየተፈጠረ ባለበት ማንነት እነሱ መተዋወቂ እኔ ብዙ ነገር እንዳቀረርቶኛል። እኔ እንደዚህ ህንዳውያን ሲባሉ አንድ አይነቶች ነበር የሚመስሉኝና እንደኛ ሀገር እንደ አማራ እንደ ኦሮሞ እንደ ትግሬ ቋንቋቸው እንኳን የተለያየ ነው። አንድ ላይ ሲሆኑት በራሳቸው ቋንቋ አይደለም የሚያወሩት፣ በእንግሊዘኛ ነው የሚያወሩት። ለምን ስላቸው አንዳቸው ካንዳቸው የራሳቸው የሌሎችን ሀገር ቋንቋዎች ለኛ እንደኛ ትግረኛን፣ ኦሮሞኛ፣ ጉራገኛን እንደማናቀው እንደዛ አይተዋወቁ። በደንብ ቀረብ ስትሏቸው ደግሞ
የሚያመልኩትም አምላክ የተለያየ ነው። ህንዳውያን ሲባሉ ዝም ብለው ጣዖት አምላኪ ነው የምናደርጋቸውና በጣም ይለያያሉ። ለኔ ብዙ ነገር አስተምረውኛል። እና ከነሱ መካከል ዶክተር ራጁ ይባላል። በፊዚክስ ፕሮፌሰር ነውና የፊዚክስ መምህር ነው ባህር ዳር ዩኒቨርሲቲ ላይ ማለት ነው። እና ይሄ ሰው በተለየ መንገድ ከሚያገኘው ገንዘብ ለዛ ለሃይማኖቱ የሆነ መልካምን ስራ የሚሰራ ነበር እና ለዛ ምን እንዳስተዋውቀውና እንዲያገኝ ይፈልጋል ሆስፒታል እንደወስደውና የታመሙ የተቸገሩ ሰዎችን መድኃኒት መግዛት ላልቻሉት መድኃኒት ይገዛላቸዋል። እንደገና ደግሞ በጣም አረጋዊ ያለሆኑ እውነተኛ ደሃ ለሆኑ ሰዎች ደግሞ ልብስ፣ አንዳንድ ገንዘብ እርዳታ ምናምን ሲያስፈልጋቸው ደግሞ ለዛ ደግሞ እርዳታን ይሰጣል። ደግሞ አንዳንዴ ደግሞ እንደዚህ በወር ገንዘቡን የሚያጠራቅምበት አለ። ብቻ የሆነ ሃይማኖታዊ ስርዓት እንደሆነ ግን ይነግረኝ ነበር። ይሄ የሚያደርገው በጎነት ማለት ነው። ዳቦ ሙዝ ይገዛና የጎዳና ተዳዳሪዎች ባሉበት ተኝተው ያሉትን ሁሉ እየቀሰቀሰ ይሰጣል። እና ያንን የሚያደርገው ከደሞዙ የተወሰነ ፐርሰንት ወስዶ ለሃይማኖቱ ስርዓት ያንን እንደሚያደርግ ይነግረኛል። እና እኔ ያ መልካምነቱ በጣም ነው የሚያስገርመኝ፣ በጣም ነው የሚያስደንቀኝ። እና ግን ይሄ ሁሉ መልካምነት ቢኖረው እንደራሴ ሃይማኖት እሱ ጣዖትን ስለሚያመልክ መንግስተ ሰማያት አይገባም። እና ጌታ ሆይ በቃ ይሄ ሰውዬ የሚሰራው ሁሉ ስራ ግን ምንም አትይዝለትም ማለት ነው። በቃ ጣዖት አምላኪ ስለሆነ በቃ ይሄ ሁሉ መልካምነቱ በከንቱ መቅረቱ ነው እለዋለሁ። በቃ ፈጣሪን ማለት ነው። እኔ ምክንያቱም ከዚህ በፊት እነሱ ጋር ቫርሻ የምትባላለች እኔም በጣም በብዙ ነገር ያገዘችኝ የመጀመሪያ መጽሐፌ ይሄ ሉዋ የሚለው ማለት ነው። ይሄ ውጭ ሀገር ነው መታተም የጀመረው። ይሄንኛው መጽሐፌ እዚህ ሀገር የሚታወቀው ማለት ነው። ይሄን መጽሐፍ እንድጽፍ በጣም ያበረታታችኝ እሷ ናት። እና ከሷ ጋር በጣም ጥሩ ግንኙነት ነበረኝ። እና ምግብ ትሰራለች፣ እበላለሁ፣ እጠጣለሁ። እና አንዴ ንስሐ በምገባበት ሰዓት ብዙ አስቀያሚ የሆኑ ኃጢያቶች ቢኖሩብኝም ይሄ ነገር ግን የተለየ ነገር ተደርጎ ታይቶ ነበር። መብላት መጣጣት ጣዖት የሚያመልክበት ቤት ቀደሩላ ነው የሚያስጠምቃቸውና ንስሐ ወስጄበታለሁና ጭራሽ መብላት መጠጣትም አይፈቀድም እንደነዚህ ጣዖት የሚያመልኩበት ጋርና ይህ ሰው የሚያደርገው በጎነትና ቸርነት እኔ ክርስቲያኑ አላደርገውም። ጠብቆ በየወሩ ነው ይሄን የሚያደርገውና የሚመርቁትን ምርቃን ብትሰሙ በቃ እናቶች ሲያደርግላቸው በተለይ እንደዚህ መድኃኒት መግዛት አቅቷቸው በቃ ጨንቋቸው ጠቧቸው የሚደርስላቸው ሲመርቁት ብትሰሙ ያው እሱ ህንዳዊ ነው። አሜን ይወቁ አላውቅም። በቃ በጭንቅላቱ ነው የሚነቀንቅ። እኔ ግን አብዝቼ አሜን ልለት ነበረ እና ቁጭ የሂሳብ ሰለስለው በቃ ይህ ሰው በቃ ማለት ይሄ የሚያደርገው ነገር ሁሉ ግን በከንቱ ሊቀርበት ነው። በቃ ይሄ የሚያደርገው ስራ አይያዝለትም፣ መንግስተ ሰማያት አያስገባውም። በቃ እሱ ክርስቲያን ስላልሆነ እላለሁ ማለት ነው። እና በጣም ይሄ ነገር አእምሮዬን ይይዘኝ ነበረ። እና ምን እላለሁ እንደው እንደ ሃይማኖት እሳቤ እኔ የራሴ ሃይማኖት ትክክል ነው ብዬ እንዳስብ እዛ ሃይማኖቱ ስለተፈጠርኩና ስለተወለድኩኝ ነው። ለራጁ ደግሞ ሃይማኖቱ ልክ ነው ብሎ እንዲያስብ እዛ ሃይማኖቱ ስለተወለደና ስለተፈጠረ ነው። አብዛኞቻችን ሃይማኖቶቻችን ውርስ ናቸው፣ የወረስናቸው ናቸው እንጂ ትክክል ይሁኑ አይሆኑ ብለን የተቀበልናቸው አይደለም። ከልጅነታችን ጀምረን እናትና አባቶቻችን ያሳደጉን ነው። ለምሳሌ ለኢስላማ ጓደኛዬ ኢስላም የሆነችበት ምክንያት አንደኛ ስለወረሰችው ነው። እኔም ክርስቲያን የሆንኩት በዛ ምክንያት ነው። ጣዖት አምላኪውም ደግሞ ራጁ ጣዖትን እንዲያመልክ የቤተሰቦቹ የተቀበለው ስጦታው ነው ማለት ነው። እና አንደኛው ሃይማኖት ልክ አይደለም ብላችሁ እንደ ሃይማኖት ለመንገር ብትፈልጉ አንዴ ምን ሆነ መሰላችሁ እዚህ ህንዳውያን ጋር የማወራበት ስለ ሃይማኖት ቻንስ አገኘው። እኔም አንዳንዴ ስጠይቅ ችግር አለብኝ መሰለኝና እንደዚህ አይታችሁ ከሆነ የህንድ ፊልም የምታዩ ከሆነ ዝሆን እንደዚህ ሆኖ እጆቹ በጣም ብዙ ያሉታልና ነጣ ብሎ ነው የሚሳለው። ኦፍ ኮርስ ክሪሽና በጣም የሚያምር ሆኖ ያለ ጣዖት ነው። እዚህ ጋር የሆነ ነገር ምልክት ያለው ዋሽንግተን እየነፋ መልኩ የሚያምር በጣም ብዙ አይነት ጣዖት ነው ያላቸውና ለዚህ ለራጁ እንደ ዝሆን ሆኖ በጣም እጆቹ ብዙ ነው። እና በደንብ አተኩር ያየሁትና መንጣቱ ነው ነጭ ተደርጎ እንደዚህ እንደለበስኩት ነጭ ስዕል ሆኖ መሳሉ ነው እንጂ ቢጠቁር በደንብ ነው የሚያስፈራራው። እኔ ደግሞ ያው ሰይጣን ተስሎ አንድም ሁለትም ቤተክርስቲያን አይቼ ስለነበር በደንብ ትኩር ያየሁትና ጠቆር ቢል ሰይጣን በሉት በቃ ብዬ ራጁ ይሄ አምላካችሁ ነው እንደዚህ ነው ብላችሁ ነው የምታስቡት አልኩት። አይ መንፈሱ በዚህ ይገለጣል ብለን ነው የምናስበው አለ። በቃ በጣዖቶቻቸው ላይ መንፈሱ ለጣዖቱ ክብር የሚሰጡት ያ መንፈስ እዛ ጣዖት ላይ ይቀመጣል ብለው ስለሚያስቡ ነው። እና ጣዖቱ ክብርን የሚሰጡት ወይ የተለየ ነገርን የሚያደርጉለት ለምሳሌ አንዴ ይሄ ጣዖት በቃ ተነስቶ ቢሰበር አምላክ ተሰበረ ነው የምትሉ ስንለው አይ አይደለም መንፈሱ እኮ ነው በዚህ ይገለጣል ብለን የምናምን አሉ። ግን አምላካችሁ ይሄንን የሚመስል ከሆነ ሰይጣናችሁ ምንድነው የሚመስለው አልኩት። ምክንያቱም አምላካችሁ አለመጥቆሩ ነው እንጂ በጣም ነው የሚያስፈራራው። እና
በጣም ተበሳጨብኝና እኔ ቤት አንዴ ጋብዣቸው እያለ እነዚህ ህንዳውያንን ቤቴ የምጋብዝበት እንትን ነበረኝና ቤቴ ጋብዣቸው ነበር ከልጆቼ ከቤተሰቦቼ ጋር እንዳስተዋውቃቸውና ኢየሱስ ክርስቶስን ስዕል አይተዋልና እንደዚህ ሱፐርናቹራል ፓወር የሌለው ሰዎች ደብድበው የሚሰቅሉት አምላክ